ለጾምም ይሆናል። ቅቤ ምናምን የማይጨመር ነው። እንግዲህ የመጨረሻ ፓርት ለደርሰናል። በስሏል። በጣም ምን እንደምትሉት አላውቅም በእውነት። የድፍን ምስር ሾርባ ይሄ ይመስላል። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ላላችሁ ይመስላል። አሁን ደግሞ ወደ ገበታ ለማቅረብ ሰላም ውድና የተከበራችሁ የህይወዬ ፋሚሊዎች በያላችሁበት ስፍራ ሁሉ ሰላማችሁ እጅግ ብዙ ስትበልልኝ፣ እንዴት ናችሁ? ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ደግሞ ቆንጆ የሆነ ሾርባ አብረን ነው የምንሰራው። እንደምታዩት ነው። በዚህ መልኩ አዘጋጅቻለሁ። ምስሩን በደንብ አጥቤያለሁ። በደንብ ነው ያጠብኩት። እዚህ ጋር ደግሞ ውሃ እየፈላ ነው። ንጹህ ውሃ ነው ያረኩት። በዚህ ውሃ ላይ በአንድ እጅ እንደው ከዛ ምስሩን ጨምርበታለሁ ማለት ነው። ውሃ ፈልቷል። አሁን በዚህ መልኩ እንዲበስል እንከድናለን። ጨው አንጨምርም። ጨው ከጨመረን ምስሩ አይበስልም ማለት ነው። ስለዚህ ጨው አንጨምርም። በዚህ መልኩ እንከድናለን ማለት ነው። ግን በደንብ መታጠብ አለበት በደንብ እና በዚህ መልኩ እንከድናለን። አሁን ወደ ሌላ ስራችን አለ እንሰራለን አብረን። እዚህ ጋር ደግሞ ይሄው ሽንኩርት አለ። አብረን እንዴጣለን። በዚህ መልኩ እየበሰለ ነው። ቀድሜ ምስር ውሃ ላይ ጨመርኩበት ምክንያት ቶሎ እንዲበስል ነው። ከሽንኩርት ጋር ከጨው ጋር ስናደርግ አይበስለውም። ስለዚህ አሁን ትንሽ ደቂቃ ላይ ይበስላል ማለት ነው። እንደምታዩ እየበሰለ ነው። እዚህ ጋር ደግሞ ድስት አለ። እንደምታዩት ሽንኩርቱን እየጠበሰን በደንብ አድርገን ድቅቅ አድርጌ አልከተፍኩትም። ጎረድ ነው ያደረኩት። ለምን ስለምንፈጫ ማለት ነው። ያው በዚህ መልኩ ጨምሬበታለሁ። ትንሽ ጠበስ እናደርጋለን። ከዛ በኋላ ዘይት እንጨምራለን ማለት ነው። እና ውድ ቤተሰቦቼ ላይክ እና እንዲሁም ሼር ሰብስክራይብ በማድረግ አበረታቱኝ። ዩቲዩበሮች የሆናችሁ ደግሞ ተስፋ አትቁረጡ። በርትታችሁ መስራት ነው። አንድ ቀን አለው። አንድ ቀን ሁሉ ቀን ሳይሆን አንድ ቀን ያው ቀን አለው ማለት ነው። አንድ ቀን አለው። ቀናቶች ውስጥ አንድ ቀን አለውና ስለዚህ በርትታችሁ ለመስራት ሞክሩ ማለት ነው። ተስፋ አትቁረጡ። አንዳንዶች ላይፍ ለመጣችሁ ተስፋ ቆረጥኩ አስጠለኝ እያላችሁ ነው። እንደ ተስፋ መቁረጥ የለበትም። የመዳም ቅመም ተስፋ አትቆርጥም። ምክንያቱም ጠንካራ፣ ጀግና፣ ብርቱ፣ ታታሪ ናትና ተስፋ አትቁረጡ። እኛም ተስፋ ሳንቆርጥ ተግተን እንግዲህ እግዚአብሔር ይመስገን ለቁም ነገር በቅተናል። እንግዲህ ወደፊት ደግሞ ያማን ሰው የደረሰውን ደርሰን በደስታ እንመጣለን። እንግዲህ ተከፈለልን እያለን እንደምንመጣ ተስፋ እናደርጋለን እና ጠንክሩ በርቱ እላቻለሁ። እና ትንሽ እንከድናለን ይሄንን እንዲበስል ማለት ነው። ያለ ዘይት በጣም ተጠብሷል። አሁን ደግሞ ዘይት እንጨምርበታለን። በኋላ ላይ የወይራ ዘይት ስለምጨምር አሁን ትንሽዬ ዘይት ነው የጨመርኩበት። አሁን በዚህ ያለና አሁን ነጭ ሽንኩርት አዘጋጅቻለሁ። ነጭ ሽንኩርቱንም ጎረድ ነው ያረኩት። እንደምታዩት በዚህ መልኩ ጥብስ እናደርጋለን። ብዙዎች ደግሞ ህይወዬ ቪዲዮ ስትሰሪ በጣም እየቸኮልሽ ነው እና ስትረጋግተሽ ከመጀመሪያ እስከ መጨረሻ አሳይ ብላችሁኛል። አንደኛ ያው ይሄር እንዳይበዛብኝ ነው። ደግሞ ደቂቃው ሲበዛ ማንም አያይም በሚለው ነው። ስለዚህ ይኸው ዛሬ ደግሞ ከመጀመሪያ እስከ መጨረሻ ያለውን ፓርቶቹን ለማሳየት እሞክራለሁ ማለት ነው። ቆይቷል ግን በሾርባ እንደዚህም ሰርቼ ቆይቷል እና
ሽንኩርት ምናምን አላሳየውትም። ለዛ ደግመሽ ስሪ ብላችሁኛል። በእናንተ ባላችሁ መሰረት ነው ይኸው ድጋሜ እየሰራው ያለሁት ማለት ነው። እና ከመጀመሪያ እስከ መጨረሻ ተከታተሉ። ምናልባት ንግግሬ በጣም ይቅርታ እና እየሰራው ማውራት ስለማልችል ያው ዛሬ እንግዲህ አማርኛም እየጠፋብኝ ነው። ትዝ እያደረገን እንዳይቃጠልሽ እንዳይሃር ማለት ነው። ካረረ ብዙም አይጣፍጥም። ስለዚህ በዚህ መልኩ እየጠበሰን እንሰራለን ማለት ነው። እንደምታዩት ይኸውላችሁ ምስሩ በዚህ መንገዱ በስሏል ማለት ነው። ይኸው እንደምታዩት ነው። አሁን በቃ በሰለ ማለት ነው። ዋው ደስ አይልም? በዚህ መንገድ በስሏል ምስሩ። ይኸው በስሎ እንፋሎቱ እንግዲህ ያላችሁ በዚህ መልኩ በስሏል። አሁን ብናጠፋም ችግር የለውም። ጨው ባራት ዛተር ምንድነው ማለት እርፌ ነው ማለት ቀረፋ ማለት ነው። እዚህ ጋር ማጂ መረቅ አለ፣ ግን ግማሽ ነው ሙሉ አይደለም። ያው በዚህ መልኩ ካልፈለጋችሁ አለመጨመር ነው። ጠብሰናት ትንሽ በስሏል። አሁን ደግሞ ወደዚህ እንጨምራለን ማለት ነው። አሁን ደግሞ እንፈጫለን ይሄንን ነው። በዚህ መልኩ አሁን እንፈጫለን። በዚህ መልኩ በደንብ አድርገን ያላችሁ በደንብ አድርገን እንፈጫለን። እንደዚህ እሳት መብዛት የለበትም ማለት ነው። ሾርባ ዋው! በነገራችን ላይ ያው ምስር በጣም ተፈላጊ እንደሆነ ታውቃላችሁ። በዛ ላይ ደግሞ ድፍን ምስር ማለት ነው። እንግዲህ በዚህ መልኩ እየከደነን እያማስለን መርሳት የለብንም ከስር እንዳይዝ ማለት ነው፣ እንዳይሃር በለስላሳ እሳት ማለት ነው። በለስላሳ እሳት ቀስ አድርገን እናበስላለን ማለት ነው። አሁንም እሳት ላይ ነው ያለው። አሁን ደግሞ የወይራ ዘይት እንጨምርበታለን። አላቸው በጣም ጥቅም አለው። በዚህ ሾርባ ላይ እንደ ጥቁር እንዳትዩት ይውላችሁ። በጣም 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 ነው የሚወዱት እኛ ቤት። ታቻን ቀለል ያለው ማለት ነው። ደግሞ ያ ለጾምም ይሆናል። ቅቤ ምናምን የማይጨመር ነው። እንግዲህ የመጨረሻ ፓርት ላይ ደርሰናል። በስሏል በጣም
ምን እንደምትሉት አላውቅም በእውነት። የድፍን ምስር ሾርባ ይሄ ይመስላል። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው።